ሀውቱ ፊትነስ ኮርነር በሰላም መጣችሁ። ዛሬ እስኪ አንድ ጥያቄ ልጠይቃችሁ። ጠንክራችሁ የአካል ብቃት እንቅስቃሴ ስፖርት ትሰራላችሁ፣ ግን አሁንም ሰውነታችሁ አቅም ማጣት፣ ድካም ወይም ሰውነታችሁ ሙሉ ለሙሉ እየተቀየረ አይደለም። ችግሩ የምትሰሩት ስፖርት የምትሰሩት ወርክአውት ላይሆን ይችላል። ምናልባት አመጋገባችሁ ሲሆን ዛሬ መሰረታዊ የሆኑ አመጋገቦችን ለፊትነስ እና ለስፖርት እናያለን። ለምን አመጋገብ አስፈላጊ ሆነ፣ እንዴት የተሻለ ፐርፎርም እንድናደርግ በጤና እንድንቆይ ሰውነታችን እንዲያገግም ይረዳናል። እርግጠኛ ነኝ ቪዲዮን እስከ መጨረሻው ከተከታተላችሁት የተሻለ እውቀት ታገኛላችሁ። ሙሉ ለሙሉ የልምድ ሁኔታችሁም ይቀየራል። ውድ የቻናሌ ቤተሰቦች እንኳን በሰላም መጣችሁ። ዛሬም በሌላ ቪዲዮ ተከስተናል። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ኮሜንት በማድረግ የተሻላችሁን አድርጉ። የምንለቃቸው ቪዲዮዎች በተከታታይ እየታዩ አይደለም። ስለዚህ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። what is nutrition ወይም አመጋገብ ማለት ምን ማለት ነው የሚለውን አጠር አድርጌ እነግራችኋለሁ። ይሄ ለእናንተ አዲስ አይሆንም ብዬ አስባለሁ። what is nutrition? ምግብ ምንድነው ከሚለው እንጀምር። ስለ ምግብ ወይ ምግብ መመገብ ማለት ለሰውነታችን ለኃይል፣ ለእድገት እና ለጤና መጠቀም ነው። በይ አመጋገብን በሁለት አይነት መልኩ ከፍለን እናያቸዋለን። ይሄ ማክሮ ኒውትሪየንት እና ማይክሮ ኒውትሪየንት ብለን በሁለት እንከፍለዋለን። ማክሮ ኒውትሪየንት ማለት ሰውነታችን በከፍተኛ ሁኔታ የሚፈልጋቸው የምግብ አይነቶች ናቸው። እነዚህም ምን መሰሏችሁ? ማክሮ ኒውትሪየንት የምንላቸው እነ ካርቦሃይድሬት፣ እነ ፕሮቲን፣ እነ ሊፒድ እና ዋተር፣ እነዚህ ማክሮ ኒውትሪየንት እንላቸዋለን። ሰውነታችን በከፍተኛ ሁኔታ የሚያስፈልጉ ናቸው ለሰውነታችን። ካርቦሃይድሬት ለሰውነታችን ከየት እናገኛለን? ፕሮቲንን ከምን አይነት ምግብ እናገኛለን? ሊፒድን ከየት እናገኛለን? እነ ሚነራል እነ ቫይታሚንም አሉ። እነሱ ማይክሮ ኒውትሪየንት የምንላቸው ናቸው። እነዚያን ከየት እናገኛለን? በዝርዝር እናያለን። የመጀመሪያው ቀደም ያልኳችሁ ማይክሮ ኒውትሪየንት ከሚባሉ ስነ ምግቦች ውስጥ አንደኛው ማነው? ካርቦሃይድሬት የምንለው። ካርቦሃይድሬትን ከየት እናገኛለን? ሰውነታችን በከፍተኛ ሁኔታ የሚያስፈልገው አንደኛው ካርቦሃይድሬት ነው። ምንጮቹ ከየት መሰሏችሁ? አንደኛ ከዳቦ እናገኛለን። ከቤርሊ ብሬድ ምንለው አብዛኛው የገብስ ዳቦ ለሰውነታችን ካርቦሃይድሬት ሙቀትና ኃይል በመስጠት ከፍተኛውን ሁኔታ ይወጣል። ሌላው ራይስ የምንለው ሩዝ በሰውነታችን በከፍተኛ ሁኔታ ካርቦሃይድሬት ካላቸው ምግቦች ውስጥ አንደኛው ነው። ሌላው ፓስታም እንደዚሁ ካርቦሃይድሬት ካላቸው ምግቦች ውስጥ ዋነኛውን ሚና ይጫወታል። ፖታቶ ድንችም ኃይልና ሙቀት ሰጪ ምግቦች ከምንላቸው ውስጥ አንደኛው ነው። ሞር ካርቦሃይድሬት ያለው ምግብ ነው። ማይዝ የምንላቸው አብዛኛው እነዚህ ማይዝ የበቆሎ ውጤቶች በደቡብ አካባቢ በአብዛኛው ፎሰሊ ወይም ኳሽካ ተብለው ይሰራሉ። በጎመን ተደርገው የሚሰሩ ምግቦች ናቸው። እነሱን ዩቲዩብ ላይ ገብታችሁ ሰርች ብታደርጉ አሰራሩን በደንብ ታገኙታላችሁ። ለሰውነታችን ግንባታ ከፍተኛውን ሚና የሚወጡ ናቸው። የበቆሎ ውጤቶችም በጣም አስፈላጊ ናቸው። ሌላ ፍሩቶች ናቸው። የተለያዩ ፍራፍሬዎች አሉ ለሰውነታችን ካርቦሃይድሬት። እነዚህም በዝርዝር በሌላ ቪዲዮ ምን አይነት ፍሩት ለምን አይነት የሰውነታችን ጠቀሜታ አላቸው የሚለው በዝርዝር እናያቸዋለን። ዛሬ ግን ዋናውን ነው የምናየው። ሌላው ሹገር ወይም ሃኒ ቢ የምንለው ስኳር በከፍተኛ ሁኔታ መውሰድ አይመከርም፣ ግን ለሰውነታችን ካርቦሃይድሬት ካላቸው ነገሮች ውስጥ አንደኛው ነው። ሃኒ ቢ የምንለው ወይም ማር በከፍተኛ ሁኔታ ለሰውነታችን አስፈላጊ እና ካርቦሃይድሬት ካላቸው ምግቦች ውስጥ አንደኛው ነው። ካርቦሃይድሬት ለአትሌቶች በአብዛኛው ለአትሌቶች ለአክቲቭ ሰዎች ስፖርት ላይ ፓርቲሲፔት ለሚያደርጉ ሰዎች
በጣም አስፈላጊ የሆነ ነገር ነው። ሁለተኛው ላይ እንሻገር። ዛሬ እንዳልኳችሁ አለፍ እያሉ ዋናውን ሃይላይቱን ነው የምነግራችሁ። እነዚህን ተጠቀማችሁበት በእነዚህ መንገድ ከሄዳችሁ ስፖርት ለምትሰሩ ሰዎች የተሻለ ውጤት ማምጣት ትችላላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ ዩቲዩባችንን። ፕሮቲን ለጡንቻ እድገት the building block of the muscle ከሚባሉ ነገሮች ውስጥ አንደኛው ማነው? ፕሮቲን ነው። ፕሮቲን ለጡንቻ እድገት ለጡንቻ ራሱን እንዲጠግንና እንዲያገግም ከፍተኛውን ሚና ይጫወታል። ምንጩ ከየት ነው? what is the source of protein ካል ወይም ፕሮቲንን ከየት እናገኛለን? በነገራችን ላይ ስፖርት ለሚሰሩ ሰዎች በከፍተኛ ሁኔታ ከሚመከሩ ነገሮች ውስጥ ስፖርት ለሚሰሩ ብቻ ሳይሆን ከዚያም ውጭ ላላችሁ ሰዎች ፕሮቲን the building block of the body ከሚባሉ ስነ ምግቦች ውስጥ አንደኛው ነው። ፕሮቲን ከየት እናገኛለን? ከስጋ ይገኛል፣ ከእንቁላል ሚልክ ኤንድ ድራይ ሚልክ ድራይ ፕሮዳክት የምንላቸው ከወተትና ይሄ ከአይብ ድራይ ፕሮዳክት የምንላቸው ከአይብ እናገኛለን። ከፊሽ የተለያዩ አይነት ፊሾች አሉ። ሳልመን ፊሽ ከሚባሉት ውስጥ ለሰውነታችን በከፍተኛ ሁኔታ ፕሮቲን ካላቸው ምግቦች ውስጥ አንደኛው ናቸው። ሌላው ቢንስ፣ እነዚህ ባቄላዎች የተለያዩ ነገር አሉ፣ የተለያየ ስም አላቸው። እነሱን ሰርች እያደረጋችሁ ማየት ትችላላችሁ። ምን አይነት ሌላው ምስር ከፍተኛ ፕሮቲን ካላቸው ምግቦች ውስጥ አንደኛው ነው። ፒስ የምንለው አተር ከሚባለው ከፍተኛ ፕሮቲን ያላቸው ምግቦች ጥራጥሬ ናቸው። እነ አሳ እነ እንቁላል በከፍተኛ ሁኔታ ፕሮቲን ካላቸው ምግቦች ውስጥ አንደኛው ናቸው። እንዴት ፕሮቲኑን ሳይለቅ አመጋገቡን እንዴት መመገብ አለብን የምንለው በሌላ ቪዲዮ እንመለስበታለን። ፕሮቲን ጠንካራ ሰውነትን ለመገንባት በጣም አስፈላጊ ነው። ሰውነታችንን በጠንካራ ሰውነትን ለመገንባት አስፈላጊ ከምንላቸው ማክሮ ኒውትሪየንቶች ውስጥ አንደኛው ነው። ሌላው ሊፒድ ነው ወይም ፋት የምንለው በከፍተኛ ሁኔታ የኃይል ምንጭ ነው። ሊፒድ የምንለው በከፍተኛ ሁኔታ ለሰውነታችን የኃይል ምንጭ ነው እና ይሄም it help to hormone production የተለያዩ ሆርሞን በሰውነታችን ውስጥ እንዲመረቱ ያደርጋል። ቫይታሚንን አብዞርብ የሚያደርግልን ማክሮ ኒውትሪየንት ነው ሊፒድ የምንለው። ከየት እናገኛለን? ሊፒድን ከየት እናገኛለን? በቀላሉ ቤታችን የምንመገባቸው እንደነ ዘይት አሉ። እነዚህም ከፍተኛ ሊፒድ ካላቸው ማክሮ ኒውትሪየንቶች ውስጥ አንደኛው ነው። በተር የምንለው ወይም ቅቤ በቀላሉ ከቅቤም ከፍተኛ የሆነ ሊፒድ ወይም ፋትን እናገኛለን እና አቮካዶ ነትስ የምንለው ወይም ይሄ ለውዝ ከምንለው ከፍተኛ የሆነ ሊፒድ እናገኛለን። ሌላው ሲድስ የምንላቸው ላይክ ጥራጥሬ ናቸው። የቅባት እህሎች የምንላቸው እንደነ ሱፍ አለ፣ ተልባ፣ እነ ሰሊጥ እነዚህ ውስጥ ከፍተኛ የሆነ ሊፒድ ያላቸው ምግቦች ይካተታል። እንዴት አድርጋችሁ መስራት እንዳለባችሁ በሌላ ቀን የምንመለስባቸው ይሆናል። ቅድም እንዳልኳችሁ አሁንም ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ኮንሱም the right amount ፋትን ስንጠቀም ለሰውነታችን መንጠቀቅ አለበት። ብዙ ፋት በሰውነታችን ማስገባት አይጠበቅብንም፣ ግን ፋቶችም አስፈላጊ ናቸው። ብዙ ፋትን መጠቀም ለሰውነታችንም ይዞት የሚመጣው ሪስክ ስላለ ብዙ መጠቀም የለብንም። ሌላው ማይክሮኒውትሪየንት ከምንላቸው ውስጥ ዋተር ነው። ዋተር ኢነርጂ ለሰውነታችን አይሰጥም፣ ግን ከፍተኛውን ሚና በተለይ ስፖርተኞች ከፍተኛውን ድርሻ ይወስዳል። ዋተር ዲሃይድሬት እንዳይሆን ሃይድሬሽን እንዲኖር ወይም ውስጣችን ድርቀት እንዳይፈጠር ለዳይጌሽን ቴምፕሬቸራችንን የሙቀት ሁኔታችንን ኮንትሮል ለማድረግ ለመቆጣጠር ከፍተኛውን ሚና ይጫወታል። ዋተር የምንለው ዋተርን ከየት እናገኛለን? ያው የምታውቁት ነው። አብዛኛው ጊዜ ዋተር ከድሪንክ ዋተር ማለት ውሃ በመጠጣት ነው የምናገኘው። ሌላው ፍሩት ከቬጂቴብል እናገኛለን፣ ከሱፕ። እነዚህም ከፍተኛ ውሃ ያላቸው ናቸው። እነዚህም በመጠቀም ሰውነታችን ውስጥ ዋተርን ፕሮዲዩስ ማድረግ እንችላለን። ከፍተኛ ውሃ መጠጣት በጣም አስፈላጊ ነው። በተለይ ስፖርተኞች በቀን ከ3
እና ከዚያ በላይ የሆኑ ሊትር ውሃ መጠቀም ለስፖርተኞች ይመከራል። ሌሎቹ ቅድም ያልናቸው በሁለት ከፍለናቸዋል። ማይክሮ ኒውትሪየንት እና ማይክሮ የምንላቸው ሰውነታችን በትንሽ የሚፈልጋቸው ነው። ማይክሮ ኒውትሪየንትን አሁን እናያለን። ቻናላችን ሰብስክራይብ እያደረጋችሁ እንዳትረሱ። ማይክሮ ኒውትሪየንት ሰውነታችን በትንሹ የሚፈልጋቸው ናቸው፣ ነገር ግን በጣም አስፈላጊ ናቸው ለሰውነታችን። እነዚህ ቪታሚን እና ሚነራል የምንላቸው ናቸው። ቪታሚን ማለት ለሰውነታችን ከፍተኛ በሽታ እንድንቋቋም የሚረዳን ኢነርጂ ፕሮዳክሽን፣ ሰውነታችን ውስጥ ኢነርጂ ወይም ኃይል እንዲመረት፣ ቦዲ ፈንክሽን የሰውነታችን በአግባቡ ስራውን እንዲያከናውን ከሚረዱን ነገሮች ውስጥ አንዱ ይሄ ማይክሮ ኒውትሪየንት ከሚል ቪታሚን ነው። ይሄን ከየት እናገኛለን? ከፍሩት እናገኛለን። ፍሩቶችን መጠቀም፣ የተለያዩ ፍራፍሬዎችን መጠቀም ቪታሚናችንን ማግኘት እንችላለን። ቬጂቴብል፣ እነዚህ አትክልቶችን መጠቀም፣ ሚልክ ከወተትና ከእንቁላል ቪታሚንን ማግኘት እንችላለን። ሌላው ሁለተኛው ሚነራል ነው። ሚነራል ለሄልፕ ቱ ቦን ሄልስ ለምን ይጠቅመናል? ለአጥንት ጥንካሬያችን ከፍተኛ የምንጠቀመው ሚነራሎችን ናቸው። ሌላው ለመስል ኮንትራክሽን ስፖርት በምንሰራበት ሰዓት ነርቭ ፈንክሽን በሰውነታችን ያሉ የተለያዩ ነርቮች አሉ። ከአእምሮአችን ወደ ተለያዩ የሰውነት ክፍል መልእክት የሚያስተላልፉ ነርቮች፣ እነዚያ በአግባቡ ስራቸውን እንዲያከናውኑ ከፍተኛውን ሚና የሚጫወተው እነዚህ ሚነራሎች ናቸው። ስለዚህ እነዚህም እነ ሚልክ አሁን ለአጥንት ጥንካሬ ከፍተኛውን ሚና ይጫወታል። ካልሲየም በውስጡ ስላለው እነ ሚት አይረን አለው። አይረንም ሰውነታችን ውስጥ ከሚፈልጋቸው ንጥረ ነገሮች አንደኛው ነው። እነ ቬጂቴብል እነ ፍሩትም እነዚህም የሚነራል ምንጮች ናቸው። ሌላው ካሎሪ፣ ኪሎ ካሎሪ ሲባል ሰምታችሁ ታውቃላችሁ? ኪሎ ካሎሪ የምንለው የምግብ ኢነርጂ ለመለካት የምንጠቀምበት ነው። ለምሳሌ የምግብ ኃይል በኪሎ ካሎሪ ነው የሚለካው። በአማካኝ አንድ ጤናማ አዳልት ሰው ወይም አዋቂ ሰው የምንለው ቢያንስ ከ2000 እስከ 2500 በኪሎ ካሎሪ በቀን መመገብ አለበት። አንድ ጤናማ ወጣት የምንለው ሰው ቢያንስ ከ2000 እስከ 2500 ኪሎ ካሎሪ በቀን መመገብ አለበት። ይሄ ግን ቫሪ ያደርጋል። it is vary from person to person ከሰው ለምሳሌ ኤጅ ፋክተር ያደርገዋል፣ እድሜያችን ፋክተር ያደርጋል፣ ጄኔቲክሳችን ፋክተር ያደርገዋል። እነዚህ እንደ ሰውነታችን ይለያያሉ። ቢያንስ ግን እነዚህን መጠቀም ከ2000 እስከ 2500 መጠቀም በቀን ያስፈልጋል። ካርቦሃይድሬት እስኪ ልንገራችሁ። አንድ ካርቦሃይድሬት በውስጡ 1 ግራም ካርቦሃይድሬት በውስጡ 4 ኪሎ ካሎሪ በውስጡ አለ። ፕሮቲን 1 ግራም ፕሮቲን በውስጡ አሁንም 4 ኪሎ ካሎሪ አለ። ፋት በነገራችን ላይ በ1 ግራም ፋት ውስጥ ያለው ስንት መሰላችሁ? 9 ኪሎ ካሎሪ በውስጡ ፐር ግራም አለ። 9 ኪሎ ካሎሪ ፐር ግራም። በ1 ግራም ውስጥ 9 ኪሎ ካሎሪ አለው። ከፍተኛውን ይወስዳል። ሌላው ቪታሚን እና ሚነራል 0 ኪሎ ካሎሪ ነው ያላቸው፣ ዋተርንም ጨምሮ ኢነርጂ በለሰውነታችን ፕሮዲዩስ አያረጉም። ሌላው አልኮሆልም አለው። አልኮሆል እንድጠጡ እየገፋፋዎቹ ሳይሆን አልኮሆል 7 ኪሎ ካሎሪ ፐር ግራም አለው በውስጡ። እንደ ወይን አይነት መጠጦችን መጠቀም በትንሹ ይመከራል። እነዚህም ከፍተኛ ኢነርጂ ለሰውነታችን ይሰጣሉ። ስለዚህ አስታውሱ፣ ስፖርት ሲደመር ትክክለኛ አመጋገብ ጥሩ ውጤት ማስመዝገብ ይቻላል። ቪዲዮአችንን ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቻናላችንን በተቻላችሁ አቅም እንዲያድግ አስተዋጽኦን አበርክቱ እንላለን። በቀጣይ ቪዲዮአችን እስከምንገናኝ በአሪፍ ቪዲዮ እንገናኛለን። አይ ሆፕ አሪፍ ቪዲዮ በአሪፍ ትንታኔ እንደምንገናኝ ተስፋ አለኝ። ባይ ባይ።